የጀመርኩትን ቢዝነስ ለማሳደግና ኮንፊደንሴን ለማሳደግ ወይም ለመጨመር ኮንፊደንሴን የረዱኝ 3 ነገሮች። አንደኛ የረዳኝ ነገር ታይም ማኔጅመንትን መማሬ ነው። ምክንያቱም ታይም ማኔጅመንት ከሌለን አንዳንድ ጊዜ ፍሪ ጊዜ እንኳን ሲኖረን የምናደርገው ነገር ይጠፋብናልና ታይም ማኔጅመንት አድርገን ግን ቱዱ ሊስታችን ከጻፈን ግን በየጊዜው የምናደርጋቸውን ነገሮች ቲክ እያደረግን ለምንፈልገው ቦታ ስለሚያደርሰን አንደኛ ታይም ማኔጅመንትን ይረዳኝ። ሁለተኛ ደግሞ ፌስቡክ አድና ማርኬቲንግ ነው ሌላው ይረዳኝ ማለት ነው። በምንሰራው ስራ ያው ፌስቡክ አድስ ያስፈልገናል የምንሰራው በዛ ስለሆነ ማለት ነው። እዛ ላይ ደግሞ ስንሰራ የግድ ፎሎ አያስፈልገንም። ሰዎችን እንደዚህ ያደርጉልን ማለት አይጠበቅብንም። ግን ምን ማድረግ አለብን? አዱን ራን በማድረግ እኛን የሚመስሉ ሰዎችን ፎሎ እንዲያደርጉ ማድረግ እንችላለን። በዚህ ላይ ደግሞ አዶቻችንን እያዩ ደግሞ ከኛ ጋር እንዲሰሩ ያደርጋቸዋል ማለት ነው። እኔን የሚመስል ለምሳሌ እኔን የሚመስል ልጁን አፍተር ስኩል መላክ ለማይፈልግ ሰው እንደኔ ቁጭ ብሎ ማሳደግ ለሚፈልግ ሰው እንደዚህ ያሉ ሰዎችን እናቶችን ኢንስፓየር የሚያደርግ ቪዲዮ ስሰራ እነኛ ሰዎች አብረው መጥተው መስራት ይጀምራሉ ማለት ነው። ሶስተኛ ደግሞ አስተሳሰብ መቀየርና ኮንፊደንስን እንዳዳበር ይሄ ነገር ደግሞ የረዳኝ በራሴ ስለምተማመን ቢዝነሱ እንደሚሰራ አቃለሁኝ። በሚሰራው መሰረት ስቴፕ ባይ ስቴፕ ተከትዬ በሚሰራው አነጋገሬን ሌሎች ነገሮችንም እንዳዳበር ረድቶኛልና መስራት ለምትፈልጉ ሰዎች እነዚህ ነገሮች ማዳበር ለምትፈልጉ ሰዎች ሁሉ ነገር ቀስ ብሎ ነው የሚመጣውና እየተለማመድን ፕራክቲስ እያደረግን እየሰራንበት ከሄድን ምንም ነገር ማደግ የማይችል ነገር የለም። መስራት ለምትፈልጉ ሰዎች እንግዲህ ሳይን አፕ አድርጋችሁ የ90 ደቂቃ ነጻ ዌቢናሩን ለእናንተ የሚሆን ከሆነ ትቀጥላላችሁ፣ የማይሆን ደግሞ ከሆነ አንሰብስክራይብ አድርጋችሁ መውጣት ትችላላችሁና የነጻውን ዌቢናር እዩት እያልኩኝ ጋብዛችኋለሁ። መልካም ቀን ለሁላችሁ።